ይስጥልኝ እንደምን አላችሁ? ባለፈው ክፍል ስለ ጥቁር ስለ ልቦና ምንነት ስለ ጨለማው ስላሴ ዘ ዳርክ ትሬድ ስለሚባለው ማለት ነው ስለ ናርሲሲዝም ማኪያቬሊዝም እና ሳይኮፓቲ በዝርዝር አይተን ነበር። ዛሬ ደግሞ በምዕራፍ 2 እነዚህን አደገኛ ሰዎች እኛን እንደ አሻንጉሊት ለመጠቀም የሚጠቀሙባቸው 5 ዋና ዋና ስልቶችን እናያለን። ደራሲው ጄምስ ዊሊያምስ እንደሚለው ከሆነ እነዚህ ዘዴዎች በጣም ስውር በመሆናቸው ሳናውቃቸው ወደ ህይወታችን ሰርገው ይገባሉ። ዛሬ የምንነጋገረው ስለ ማኒፑሌሽን፣ ስለ ተንኮል የተሞላበት ማታለል፣ ስለ ስውሩ ሂፖኔሲስ እና ሌሎችም ነው። ይህንን ክፍል በሚገባ ካዳመጣችሁ በዙሪያችሁ ያሉ ሰዎች የሚዘረጉባችሁን የስነ ልቦና መረብ በቀላሉ መበጣጠስ ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። እናመሰግናለን። 5ቱ አደገኛ የማታለል ዘዴዎች የጥቁር ስነ ልቦና ሚስጥር ምዕራፍ 2 ክፍል 1 ስሜታዊ ማኒፑሌሽን ወይ ደግሞ ኢሞሽናል ማኒፑሌሽን የሚባለው አንዱ የመጀመሪያውና በጣም የተለመደው ዘዴ ማኒፑሌሽን ነው። ማኒፑሌሽን ማለት አንድ ሰው የእርስዎን ነፃነት ወይም ደግሞ ፈቃድ ሰርቆ የእርሱን ፍላጎት እንዲፈጽሙ የሚያደርግበት መንገድ ነው። አጥቂው የእርስዎን ስሜት እንደ መጫወቻ ይጠቀምበታል። እንዴት ይተገበራል ለሚለው አጥቂው እርስዎን ጥፋተኝነት ስሜት እንዲሰማው ወይም ደግሞ ጊልት ስሜት እንዲሰማው ያደርጋል። ለምሳሌ ለእኔ ብታስብ ኖሮ ይህንን ታደርግልኝ ነበረ፣ ወይም ያለ አንተ እርዳታ ምንም ነገር ማድረግ አልችልም በማለት እርስዎ እንዲራሩለትና ራሳችሁን እንድትወቅሱ ያደርጋል። ሁለተኛው ግቡ ነው። ግቡ እንደዚህ ሲሆን የሚያገኘው ውጤት ዓላማውን እምቢ ማለት እንዳይችሉ ማድረግ ነው። እምቢ ሲሉ ክፉ ሰው እንደሆኑ እንዲሰማው ስለሚያደርግ ያንን ስሜት ለማስወገድ ሲባል አጥቂው የፈለገውን ሁሉ ታደርጉለታላችሁ ማለት ነው። ይህ ስሜታዊነት አሰራር ወይም ደግሞ ስሜታዊ ማኒፑሌሽን ኢሞሽናል ማኒፑሌሽን የምንለው ነው። ክፍል 2 የማታለል እና መረጃ መደበቅ ነው። በማታለል እና መረጃ በመደበቅ ወይም ደግሞ ዲስፔሽን በሚባል መንገድ ነው እኛን የሚያጠቁን። ሁለተኛው ስልት ማታለል ነው ብለናል። ይህ ዘዴ ከቀጥታ ውሸት ይልቅ ምክንያቱም እውነትን ከውሸት ጋር ቀላቅሎ በማቅረብ አእምሮውን ግራ እንዲጋባ ያደርገዋል። ስልቱ እንዲህ ነው። አጥቂው መረጃዎችንም ሆን ብሎ ይደብቃል ወይም ደግሞ አዛብቶ ያቀርባል። ለምሳሌ አንድ ስራ ላይ ያለ ጓደኛችሁ ስለ አንድ ትልቅ እድል መረጃ ያለው እድሉን አልቋል ወይም ደግሞ ላንተ አይሆንም ብሎ ሊነግርህ ይችላል። የጄምስ ዊሊያምስ ትንተና አታላዮች ውሸትን የሚጠቀሙበት ለጊዜያዊነት ጥቅም ብቻ ሳይሆን በእርስዎ ላይ የበላይነትን ለማግኘት ነው። እውነቱን ካላወቁ ሁል ጊዜ በእነርሱ መሪነት ላይ ጥገኛ ሆኖ ትኖራላችሁ ማለት ነው። ሶስተኛው ስውር ሂፖቴሲስ ወይም ደግሞ ኮንቨርት ሃይፖቴሲስ ይባላል። ሃይፖቴሲስ ሶስተኛው እጅግ አስገራሚ ዘዴ ስውሩ ሃይፖቴሲስ ነው። ይህ ስልት ብዙ ጊዜ በንግግር ውስጥ ይካተታል። አጥቂው ብዙውን ድምፁን ዝቅ በማድረግ የተወሰነ ቃላትን ደጋግሞ በመጠቀም የእርስዎን የአካል እንቅስቃሴ ወይም ደግሞ ሚረሪንግ በመከተል ወደ ንቃተ ህሊናዋ ወይም ሳብኮንሺየስ ማይንድ ዘልቆ ይገባል። ተጽዕኖ እንደዚህ በማድረግ የሚፈጥራቸው ተጽዕኖዎች አሉ። ሳያውቁት ለአጥቂው ሀሳብ አዎ ማለት ትጀምራላችሁ። ይህ ዘዴ በተለይ በሽያጭ ሰዎችና በፖለቲከኞች ዘንድ በሰፊው ይተገበራል። አንድ ሰው በጣም ማራኪ ሆኖ ሲቀርብና ንግግሩ ልቦ ውስጥ ያለምንም ጥርጥር ሲገባ ምናልባት ሳያውቁት በስውር ሂፖቴሲስ ተጽዕኖ ስር ውስጥ እንደወደቁ ሊያውቁ ይችላሉ ማለት ነው። አራተኛው ክፍል ምንድነው?
ክፍል 4 ባህሪን እንደ ማስፈራሪያን በመጠቀም ነው። አጥቂው የእርስዎን ስሜት ለመቆጣጠር የተለየ ባህሪ ያሳያል። ለምሳሌ ቁጣ ሆን ብሎ በመቆጣት እርስዎ እንዲፈሩና ጥያቄ እንዳያነሱ ሊያደርግ ይችላል። ሁለተኛ ዝምታ ወይም ደግሞ ሳይለንት ትሪትመንት የሚባለው ነው። ይህ በጣም አደገኛ ነው። ለቀናት ወይም ለሳምንታት ሳያናግሮ በመቆየት ምን አጥፍቼ ይሆን ብላችሁ እንድትጨነቁና ይቅርታ እንድትጠይቁት ያደርጋችኋል። ብዙ ሰዎች አይታችሁ ከሆነ በዝምታ በኮስተር በማለት ምናምን እኛ የጥፋተኝነት ስሜት እንዲሰማ እንዲያደርጉን ይችላሉ። እና ይሄ ሳይለንት ትሪትመንት ወይም ደግሞ በዝምታ የሚያጠቁ እንላቸዋለን ማለት ነው። ሶስተኛው በማልቀስ ነው። አንዱ የባህሪን እንደ ማስፈራሪያ መጠቀም ምንድነው? በማልቀስ ነው። በእንባ የታጀበ ማባበልን በመጠቀም እርስዎ ለጥያቄው መልስ ከማግኘት ይልቅ እነሱን ማባበል ላይ እንዲያተኩሩ ያደርጋል። ለምሳሌ የሆነ ሰው ለምንድነው ይሄን ያደረገው ስትላት በብዛት ሴቶች ላይ በእንባ ታጅበው ያወራሉ። ስለዚህ ቀድመ እኛ ወደ ማባበል እንዞራለን። የምንፈልገውን ጥያቄ ሳንጠይቅ ወይም ምላሽ ሳናገኝ እንቀራለን ማለት ነው። አምስተኛው የተገላቢጦሽ ስነ-ልቦና ወይም ደግሞ ሪቨርስ ሳይኮሎጂ ይባላል። ይህ ዘዴ እልህኝነት እንደ መሳሪያ ይጠቀማል። እንዴት ይሰራል ለሚለው አጥቂው አንድ ነገር እንዲያደርጉለት ከፈለገ ሆን ብሎ እንድታደርጉ ወይም ደግሞ ይህንን ሆን ብሎ ያንን ነገር እንድታደርጉለት ይህን ነገር አታደርገውም ወይም ደግሞ ይህ ለአንተ ከባድ ነው ይባችኋል። በተነሳሽነት ያንን ወደሚፈልገው መንገድ ይመራችኋል ማለት ነው። ውጤቱ ደግሞ እርስዎ እችላለሁ ወይም ደግሞ አደርገዋለሁ ብለው ለራስዎ ለማረጋገጥ ስትሞክሩ ሳታውቁት አጥቂው መጀመሪያውን የፈለገውን ነገር ትፈጽሙለታላችሁ። እዚህ ጋር አጥቂው ሳይሆን እርስዎ ውሳኔውን የወሰኑትን ይመስልዎታል ወይም ደግሞ ራሱ የሳቡት ይመስልዎታል። ግን መረቡ የተዘረጋው ቀድሞ ነበር። ብዙ ጊዜ እነዚህ የስለላ ድርጅቶች ይጠቀሙበታል። እና ውድ ተመልካቾቻችን ዛሬ ያየነውን እነዚህ 5 የተወሰኑ ህይወት ውስጥ የሚያጋጥሙ ናቸው። እነዚህን ስልቶች ማወቃችሁ ብቻ ከጥቃቱ 50% ይጠብቃችኋል። ምክንያቱም አጥቂው ዘዴውን ስታውቁበት በቁጥጥር ኃይል ይላላል ማለት ነው። ጄምስ ዊሊያምስ በመጽሐፉ ላይ እንደሚለው ንቃት የመጀመሪያው የመከላከያ ጋሻ ነው። በሚቀጥለው ምዕራፍ 3 አጥቂዎች ወደኛ የሚገቡባቸውን የስነ ልቦና ክፍተቶች ወይም ለምሳሌ ፍቅርን፣ እምነትን እና ያለፈ ጠባሳን በመጠቀም ወደ ውስጣችን እንዴት ያለፈ ደካማ ጎናችን ወይም ሀዘናችን በመነካካት እንዴት እንደሚጠቀሙ ብናያለን። እስከዚህ ሰዓት ድረስ ቪዲዮውን ካያችሁ ወዳችሁታል ማለት ነው። ስለዚህ ላይክ፣ ኮመንት፣ ሼር በማድረግ ቤተሰብ ይሁኑ። ከነዚህ 5 ዘዴዎች ውስጥ በብዛት የሚያጋጥማችሁ የትኛው ይሆን? በኮመንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻናሉም አዲስ ስለሆነ ሰብስክራይብ ብታደርጉ እና እንደሚቀጥለው የሚመጡትን የዳርክ ሳይኮሎጂም ይሁን የሌሎች አይነት እንደዚህ አይነት ትምህርቶችን እንዲደርሳችሁ ይሆናል። በሚቀጥለው ክፍል እስክንገናኝ ድረስ ቸር ሰንብቱ። አመሰግናለሁ።